እኔም አንድ ምስክርነት አለኝ። መስከረም ውስጥ ክረምቱን ሙሉ በጣም እየታመምኩ አሳልፌ ከዛ በኋላ እንደ ነገ አይነት ቀን እዚህ ወርቅዬ ጋር ለማስጸለይ መጥቼ ነበር። ድንገት እዚህ ዘመድ ስላለ እዚህ አራዳ ሰፈር እዛ ለማደር እየሄድኩ እያለሁ ለምንድነው እዛ ለማስጸለይ የፈለኩት ምክንያት ብዙ ጊዜ እታመማለሁ፣ ግን ታምሜ ሆስፒታል በሳምንት 3 ቀን መጥቼ ያውቃለሁ። እታመማለሁ፣ እዚህ መጥቼ ተፈውሻለሁ፣ በሽታም ተገኝቷል ምን ብዬ አምኜ ሄዳለሁ። ልክ መኪና ውስጥ ስገባ ይጀምራል። ልክ ስለት ያለ ነው የሚመስለው። አንጀቴ ውስጥ ይቆራርጣል፣ ደም ያስቀምጣል፣ ደም ያስተፋል። ምን እንደሆነ አላውቅም። ግን ወደዚህ ሲመጣ ሰላም ነው፣ ወደዛ ሲሄድ ግን በቃ በሰው እጅ ነው የሚገባው። ይሄ ነገርማ የሆነ ነገር መሆን አለበት፣ የዚህ ነገር ምክንያቱም መጣራት አለበት ብዬ 3 አላርም ይሞላ ነበር። የስራ አላርም፣ የጸሎት አላርምና የእንቅልፍ አላርም ይሞላ ነበር። ለጸሎት 9 ሰዓት ላይ ለመነሳት 8 ተኩል ላይ ቀጠሮ ቀጥሬ ሲተኛ ለካ ይሄን ስራ የሚሰራ ሰው ኮቴው ይሰማል። ጅሬ መሆን አለበት ያልኩት ትክክል ነው ብዬ መጸለይ ጀመርኩኝ። ለካ በሬን ተሽከርክሮ መስኮት አይቶ 2 መስኮት ነው ያለው እኔ በተከራየሁበት ቤት። ለካ ይሄን የሚያደርገው አከራይ ነው። ይሄን ውስጤ ጠርጥሮ ነበር። በቃ በዚህ ጉዳይ ላይማ እኔ ዳግም መታከም የለብኝም ብዬ ለማንኛውም ማስታገሻ ይቀበላለሁ ብዬ ሆስፒታል ድጋሚ መጣሁ። መርማሪ ካርድ ቁራጩ ራሱ ገርሞታል። በዚህ 3ኛ ቀን መጥተህ የለም ወይ ኮምፒውተሩ እንደሚያሳየኝ እንደዛ ነው አለኝ። አዎ ልክ ነህ፣ መጥቻለሁ። መጥቼም ግን መፍትሄ የለም። ከዚህ እንኳን መፍትሄ አጥቼ ከግልም ታክሜ ተመርምሬ ስንት የሌለኝ መድኃኒት አለ ወይ? እኔ የሕክምና ባለሙያ ቢሆን አንድ ፋርማሲ የሚያስከፍት መድኃኒት ነው የከመርኩት። ነገር ግን አንድ ለውጥም አላየሁም ብዬ በቃ ባልታከምም ምንም አይደለም፣ ለዚህ ራሱ አንተ ራስህ ምስክር ነህ ብዬ ለማንኛውም ብዬ እዛ ላብራቶሪ ክፍል ሲደርስ በኔ ተራ የሆስፒታሉ ማይክሮስኮፕ ተበላሸ። ይሄም ራሱ አንድ ምክንያት መሆን አለበት ብዬ በዚህ ደጅ እያለፍኩ እዚህ ፕሮግራም እንዲህ አይነት ቀን ላይ እንዳለ አላወቅኩም። ሳላውቅም ድንገት በቃ ወርቅዬ ላይ እዚህ ላይ ያለችውም ነብይት ላይ የሚሰራው የእግዚአብሔር መንፈስ እስከሆነ ድረስ ሰው ፍለጋ ለምን ሄዳለሁ? አምላክ እስከሆንክ ድረስ በቀባው በማንም ላይ ትሰራለህ። በሴት ትሰራለህ፣ በወንድ ትሰራለህ። ለክብር የማትጠቀመው ነገር የለም። ግዑዝ ነገር እንኳን ትጠቀማለህ ሰውን ለማዳን። ባለ አምን ለማዳን አንተ አያን ተጠቅመ የለም ወይ? እኔ በእምነት እዚህ ገባለሁ፣ እዚህ ችግሬ ይፈታል ብዬ ወደዚህ ልክ ሲዞር ምንም ቃልም አልተነገረኝም እና ፕሮግራሙን ሊያልቅ እንደዚህ አይነት ጊዜ ላይ ነበር የነበረው። ነገ ፕሮግራም ለመካፈል ዘመድ ቤት ነው እየሄድኩ ነበረው። ለፕሮግራሙማ ቢሆን በጊዜ ይደርስ ነበር። ገና ልክ ደጁን ሲረግጥ ጸጥ አለ። እየቆረጠኝ ነበር። እንዲህ ነው ተንፋቅቄ ነው የሚሄደው። ጎንበስ ብዬ አንጀቴን እንዲህ ይዤ ነው የሚሄድ የነበረው። ቀና አልኩኝ። ምንድን ነው አልክ? እዛች ጋር ቅድም ቀይ ልጅ ተቀምጣ ቃል እየተላለፈላት የነበረው ጋር ነው። እዛ ጥግ ተቀምጬ ዝም ብዬ ራሴን ነው ማዳምጥ። ይሄ ነገር እውነት ይሆን ወይስ አውቆ ነው? ልሸውደኝ ይሆን? እንደለመደውም አይ ከእግዚአብሔር ቤትማ ከመቅደሱ ስልማ አራግፌ እንጂ ተሸክሜ አልወጣም ብዬ እያመንኩ መጣሁ። ከዛ አጠገባችሁ ላለውም ሰው 100 ብር አውጥታችሁ ውሃ ሁሉም ሰው መያዝ አለበት ተብሎ ሲነገር ዝም ብዬ ለራሴ ግን ያዝኩኝ። ይዤ በእምነት ተቀብዬ እንኳን ይሄ ውሃ ባልጠጣ ራሱ ድኛለሁ አልኩኝ። መዳን ሆናል። ለእግዚአብሔር ቃልም አልወጣልኝም።
ቃልም አልወጣልኝም። እኔ በቃ ልሞት ጥቂት ነው የቀረኝ። ሞት ነው ደስ የሚለኝ። እኔ እንኳን እንዲህ ለመኖርና ሌላ ህይወት ለመቀጠል ተስፋ መኖር እንኳን ይቅርና ጨርሼያለሁ። በቃ ነገ አይነት ነገር ላይ ቀድሞ እዛ ቃል ካልተላለፈኝ በቃ ልሞት ነው ብዬ ነው የወሰንኩት። እግዚአብሔር አዲስ ምዕራፍ ይጀምራልና እሱ አበቃ ካላለ የሚያልቅ ነገር የለም። እሱ አዲስ ምዕራፍ አለው። አሜን። ኢየሱስ ጌታ አዲስ ህይወት ፈውስ ሆነ። አሜን። መዳን ሆኖ ቀረ። መዳን ሆኖ ቀረ። ያን ውሃ ወሰደ። ሳልጠጣ እንኳን ድኛለሁ። ጌታ ይባረክ። እጃችሁን ዘርጉና ፈውስ ጸንቷል በሉት። ድገሙ። አሜን። በኢየሱስ ክርስቶስ ስም ጸንቷል። አንድ ነገር ይሄን ውሃ ወስጄ አንድ እህት በጣም ከአንጀት የሚወዳት እህት ነበረች። እሷም ጌታን በጣም ከኔ በላይ ነው የምትወደው። እኔም አገለግላለሁ፣ እሷም ታገለግላለች። በቃ ልትሞት ጫፍ ላይ ነው የነበረችው። ውርጃም ተከስቶባት ነበረ። ደግሞ ምን እንደሆነም አይታወቅም። ባሏ ትንሽ እጅ አጠር የሆነ ስለሆነ ሊያሳክማት አልቻለም። ይሄንንም ውሃ ወስጄ አጠጣዋት፣ ዳነች። እስካሁን እያገለገለች ነው። ልጅም ወልዳለች። ለዚህ ጌታ ክብር እልልታ ይሁንለት። ኢየሱስ ጌታ ነው። ከሞት ዳነች። እንደገና ልጅም ወልዳ አቀፈች። ውርጃውም ጭንገፋም ቆመ። ይህ ተአምራት ለአንተ ቤት ይሁን። ወንድ ልጅ ወለደች። ከጎን ያለውን ያዝ አድርግና ዛሬ በለው እስቲ በአንተ ቤት ላይ ዛሬ ምሽት ተአምራት ይሆናል። ተዘጋጅቶ ጠብቅ። ይኸውላችሁ ከዚህ ወደ ቤት እንደሄዳችሁ ጌታ ምስክር ነው። ድንገት የሆነ ተአምራት የሚሆንላችሁ ሰዎች አሉ። ድንገት እኮ ብዙ ጊዜ ጠብቃችሁ ፈልጋችሁ ያልሆነ ድንገት ዛሬ ምሽት ከእናንተ ቤት የማያልፍ ክብር አለ። ይህን ብሎኛል ጌታ። ሆኖላችሁ ሌላም ደግሞ የሞት እቅድ ተሽሮ ዲግሪ ተማሪ ነበርኩ። በሰላም ተመረቅኩኝ። እኔ ወንደላጤ ነበርኩኝ። ይኸው ዛሬ ብቻዬን አልመጣሁም። ከባለቤቴ ጋር መጥቻለሁ። ለዚህ ጌታ ክብር እልልታ ይሁንለት። እግዚአብሔር ከሞት ወደ ህይወት ሃሌሉያ። ዲግሪ ተመርቆ ባለቤት አግብቶ እግዚአብሔር ተአምራት ነገር በህይወቱ አድርጓል። ይህ ተአምራት ይቀጥል። አሜን። በኢየሱስ ክርስቶስ ይቀጥል። አሜን። አሁን ትልቅ ክብር አለ። አሜን። ሰይጣን ይበሳጫል። ትልቅ ክብር አለ። አሜን። ትልቅ ይዘህ የምትመጣው አሁን ትልቅ ምስጋና አለ። አሜን። ተጠርተህ ገብተሃል። አሜን። ሆኖልሃል። አሜን።